ሰላም እንዴት ናችሁ? ውድ የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ሰልጣኞች በሙሉ ዛሬ እንግዲህ በሁሉም ሶሻል ሚዲያችን የምናሰማቸው ሰበር ዜና በቼክ አካውንት መጠቀም ትችላላችሁ ያላችሁ በካፒታላችሁ 50% ካፒታላችሁ ላይ ማለትም አካውንታችሁ ላይ ምንም አይነት ባላንስ ወይም ደግሞ ሂሳብ ሳይኖር በቼክ ብቻ የምትጠቀሙበትንና ይሄንን ማነቆ የሆነብንን የበጀት የካፒታል የገንዘብ ወይም የካሽ እጥረትን እንዴት በቀላል መቅረፍ እንዳለብን ነው። የሚሊዮነሮች መንገድ እርስ በርስ የምትገበያዩበት እንግዲህ የቼክ አሰራር ጨርሰናል ማለት ነው። ምንድነው የምታደርጉት? በኦሮሚያ ኢንተርናሽናል ወይም ደግሞ በጸደይ ባንክ አካውንት የከፈታችሁ ሰዎች ሁላችሁም እና ንግድ ፍቃድ ያላችሁ ንግድ ፍቃዳችሁንና የቲን ነምበር ኮፒውን እያያዛችሁ እየሄዳችሁ በሚቀርባችሁ ባንክ አሁን ቼክ አካውንት መክፈት ትችላላችሁ። ቼኩ ከተከፈተ በኋላ ስታምፕ የምትመታለች እኛ እንሱን እንነግራቸዋለን ኦንላይን ስለምንልክላችሁ ማለት ነው። የዛን ሰዓት እንግዲህ በካፒታላችሁ 50% ማለት በ100 ሺህ ያስመዘገባችሁ፣ በ50 ሺህ፣ በ20 ሺህ ያስመዘገባችሁ፣ በ10 ሺህ ወይም በ80 ያስመዘገባችሁ፣ በ40 ሺህ ለመጠቀም ማለት ነው። በየወሩ ካፒታላችሁ ከፍ ባለና ባደገ ቁጥር ደግሞ የመጻፍ አቅማችሁ ከፍ እያለ ይሄዳል። እንግዲህ እንዴት ነው ይሄን የምንጽፈው? እስከ መቼ ድረስ ነው? ለአንድ ጊዜ ነው ወይ ጽፈን ወር ሙሉ እንወስዳለን? የአገልግሎቱን እንጠቀማለን ወይ? ከሚሊዮነሮች መንገድ ሰልጣኝና እኛ ራስ በራሳችን ብቻ ነው ወይስ አጠቃላይ እንደ ፋብሪካ አስመጭና ኤጀንቶች የምርትና የአገልግሎት ስርጭት ለሚያደርጉልን ነው ወይ? የት አካባቢስ ነው ደግሞ በአካባቢያችን የሚሊዮነሮች መንገድ ሰልጣኞች እስከሌሉ ንግድ ፍቃድ እስከሌለን ይህን ቼክ መጠቀም አንችልም ወይ? ቼክ እስከምን ያክል ጊዜ ነው ሊያገለግለን የሚችለው? ካፒታላችን ባደገ ጊዜስ በየወሩ መቀየር የምንችለው እንዴት ነው? ያለምንም ክፍያ ልንከዳዳስ አንችልም ወይ? የተለየ የሚያደርገው ምንድን ነው ለምትሉት ደግሞ በጥያቄያችሁ መሰረት ሀሳባችሁን ግልጽ አድርጉልንና ኮሜንት ላይ እየገባችሁ ሁላችሁም ሀሳብ አስተያየታችሁን ጻፉልን። ጠቅላላ ጥያቄያችሁን እየመለስን ነው የምንሄደው። አሁን የአክሽን የተግባር ስለሆነ ከዚህ በኋላ ያለው ስልጠና እጅ በእጅ የመለዋወጥ ነው። አካውንት ያልከፈታችሁ ደግሞ እንደስከዛሬው ድረስ አናውቀውም የት ነው ምንድን ነው የሚል እንዳይኖር በደንብ ግልጽ ያልሆነላቸው ባንኮች ካሉ ማለት ነው። አካውንት ያልከፈታችሁ እንዳጠቃላይ ስማችሁን የባንኩን አካባቢና መክፈት የምትፈልጉበትን ባንክ ከኦሮሚያና ከጸደይ ከሁለት አንዱ ማለት ነው ስምና የባንኩን ስምና የእናንተን ስም እንዲሁም ደግሞ መክፈት የምትፈልጉበትን ቅርንጫፍ የሚቀርባችሁን ጻፉና ወደ 0910808019 ቤቱ ስልካችን ላይ ላኩልን ማለት ነው። እኛ ከባንክ እየተደወለ ራሳቸው ባንዴ እንዲከፍቱላችሁ ቼኩንም ሞባይል ባንኪንግንም አካውንቱንም እንዲከፍቱላችሁ ማድረግ እንችላለን። የከፈታችሁ ሰዎች ግን ሂዱና ቼኩን ብቻ ክፈቱ። ግልጽ ያልሆነላችሁ ሰዎች በአጠቃላይ ፎሎ፣ ሼር እና ኮሜንት በደንብ ተሳተፉበት። ለሁሉም ሼር እያደረጋችሁ እንዲደርሳቸው ይሄን ለምስኪን እህትና ወንድሞቻችን እንግዲህ ምንም ክፍያ ሳይከፈልበት ቢሮ መታችሁ የሚሆን ባላችሁበት የሚሆን እንደፈለጋችሁ ቢዝነስ ፕላኑን በሁለት ዓመት ሚሊዮነር ሊያደርግ የሚችለውን ለሁለት ዓመት ስልጠናውን በነፃ እንድንሰጣችሁ ፈቃደኛ የምትሆኑና ሚሊዮነር ለመሆን የተዘጋጃችሁ የስራ ጥበብና የቢዝነስ ፕላኑን ቀላል መንገድ በነፃ ለእናንተ እያደልን ስለሆነ ያልገባችሁ ሰዎች እየገባችሁ ኮሜንት ላይ ሁሉንም ሀሳብ አስተያየታቸውን ጻፉ። ፕሮግራሙ ዋና አዘጋጅ በላይ መሆን ነኝ። መልካም ቆይታ።